አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምናየው እጹብ ድንቅ ስለሆነው ስለ እመቤታችን ስለ ቅድስት ድንግል ማርያም ምስጢር ነው። ብዙዎች ዓለም የተፈጠረው ስለ ማርያም ነው የሚለውን ቃል ሲሰሙ ይገረሙ ይሆናል። ነገር ግን ይህ ቃል የሊቃውንት ትልቅ ምስጢር ያለበት ትልቅ ትምህርት ነው። በፈጣሪ ሕሊና የነበረች ዕንቁ ናት። እግዚአብሔር አምላክ ዓለምን ከመፍጠሩ በፊት በሕሊናው ያሰባቸው ቅዱሳን አሉ። ከነዚህ ሁሉ በላይ ደግሞ የአምላክ እናት ትሆን ዘንድ የመረጣት የድንግል ማርያም ምስል በፈጣሪ ሕሊና ነበረ። ዓለም የተፈጠረው ለእግዚአብሔር ክብር ነው። እግዚአብሔር ደግሞ ክብሩን የገለጸው ሰው በመሆን ነው። ያ ሰው የመሆኑ ምስጢር ደግሞ ያለ ድንግል ማርያም አይፈጸምም። ስለዚህ ዓለም የተፈጠረው እርሷ ለምትወልደው ለክርስቶስ ሲሆን ክርስቶስ ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል። ስሟና ትርጓሜው ማርያም የሚለው ስም ዝም ብሎ የወጣ ስም አይደለም፣ ሰማያዊ ስም ነው። ትርጓሜውም ጸጋና ሀብት ማለት ነው። እግዚአብሔር ዓለምን በቸርነቱ ሲፈጥር ለሰው ልጅ የሚሰጠውን ትልቁን ጸጋና ሀብት ያኖረው በእርሷ ውስጥ ነው። እርሷ የሰው ልጅ ሁሉ ወደ ፈጣሪው የሚመለስባት ድልድይ፣ የጠፋው ገነት የተገኘባት እውነተኛው መገኛው ናት። የፍጥረት ሁሉ መመኪያ ናት። ቅዱስ ኤፍሬም በውዳሴ ማርያም ላይ ፍጥረት ሁሉ በአንቺ ደስ ይላቸዋል ይላል። ለምን? ምክንያቱም አዳም የወደቀበትን ሔዋን የጠፋችበትን ያንን የሞት ዕዳ የካሰውን መድኃኒት ዓለምን ያስገኘችው እርሷ ስለሆነች ነው። ዓለም የተፈጠረው ለአምላክ ማደሪያነት ከሆነ ያቺ እውነተኛ የአምላክ ማደሪያ ደግሞ ድንግል ማርያም ናት። ሰማይና ምድር የማይችሉትን አምላክ በማኅፀኗ የተሸከመች እርሷ ከፍጥረት ሁሉ በላይ ሆና ተገኘች። ንጽሕናዋና የትውልድ ሁሉ ተስፋ መሆኗ አባቶቻችን ከአዳም ልጆች መካከል እንደ ማርያም ያለ ንጽሕት አልተገኘችም ይላሉ። እግዚአብሔር አምላክ በትንቢተ ኢሳይያስ ዘር ባያስቀርልን ኖሮ እንደ ሶዶም በሆንን ነበር እንዳለው ያቺ የቀረችው ንጽሕት ዘር ማርያም ናት። ዓለም በኃጢአት በጠፋ ጊዜ ለዓለም አዲስ ሕይወት የሚሰጥ ቅዱስ ፍሬ የተገኘው ከዚህች ንጽሕት መሬት ነው። ስለዚህ ድንግል ማርያምን ስናከብር ዓለም የተፈጠረበትን ዋና ዓላማ እያሰብን ነው። እርሷ የአምላክ እናት፣ የሰው ልጅ መመኪያ፣ የቅዱሳን ሁሉ እህት ናት። ስሟን በጠራን ቁጥር ዓለም ስለ እርሷ የተፈጠረላትን ያንን ታላቅ የአምላክ ፍቅር እናስባለን። ወስብሐት ለእግዚአብሔር። በቃሉ ማደሪያ ጽላትና ታቦት በብሩህ ደመና ተመስለሽን ከሥጋሽ ተቀብሎ ከደምሽ ደግሞ